በዚህች ሀገር ሕክምናም ትምህርትም ነፃ ናቸው። ዜጎቿ ግብር አይከፍሉም። ዜጋ ከሆኑና ቤት የሚገነቡበት ብር ካለዎት መንግስት መሬት ይሰጠዎታል። ብር ከሌለዎት ደግሞ መንግስት ራሱ ቅንጡ ቤቶችን ገንብቶ በርካሽ ዋጋ ያውም በረጅም ጊዜ ብድር ቤት ለምቦሳ ብሎ ያስገባዎታል። አብዛኛዎቹ የሀገሪቱ ዜጎች የግል መኪና ስላላቸው በዋና ከተማቸው ታክሲና ባስ እንደ ልብ ማግኘት አይችሉም። እዚህ ነዳጅ ከውሃ ይረክሳል። 1 ሊትር ውሃ $1 ሲሆን 1 ሊትር ነዳጅ ግን ከውሃ በግማሽ ባነሰ ዋጋ ነው የሚሸጠው። ይቺ ሀገር በቆዳ ስፋትም በህዝብ ብዛትም ትንሽ ናትና ዓለም ላይ ብዙ ታዋቂ አይደለችም። የሀገሪቱ ስም ካወቃችሁም በእርግጠኝነት ምድራዊ በማይመስለው በመሪዋ ያልተገደበ ቅንጡ የህይወት ዘይቤ ነው። የዛሬው ጉዟችን የደቡብ ምስራቅ ኤዥያዋ ትንሽዬ ነገር ግን መሪዎቿን በነዳጅ ያሰከረች ሀብታም ሀገር ብሩናይ ይሆናል። ሙሉ ስሟ ብሩናይ ዳሩሰላም ይባላል። ከአረብ ሀገራት ጋር የሚያመሳሰላት ነገር ቢኖር በነዳጅ ሀብት የናጠጠች በሸሪያ ህግ የምትተዳደር ሀገር መሆኗ ነው። ብሩናይ በንጉሳዊ ቤተሰብ የምትመራ ሀገር ስትሆን ሐሰን አልቦልኪያ ደግሞ የብሩናይ ሁሉ ነገሯ ናቸው። ስልጣናቸው ሲረዝምም 29ኛው የብሩናይ ሱልጣን የብሩናይ ጠቅላይ ሚኒስተር፣ የውጭ ጉዳይ ሚኒስተር፣ የፋይናንስና ኢኮኖሚ ሚኒስተር፣ የመከላከያ ሚኒስተርና የጦር ኃይሎች አዛዥ ናቸው። ስልጣናቸውን ከአባታቸው ከሱልጣን ዑመር አሊ ሰይፈዲን ሶስተኛ የተቀበሉት እንደ አውሮፓውያን አቆጣጠር በ1967 ነው። የብሩናይ ሁሉ ነገር ያደረጋቸው ስልጣን ላይ ከወጡ ይኸው 57 ዓመት አለፋቸው። ይህም በምድራችን ላይ በስልጣን ላይ ካሉት ረጅም ዓመታትን መንበር ላይ ከቆዩ መሪዎች ቀዳሚ ያደርጋቸዋል። የ76 ዓመቱ ሱልጣን ሐሰን አልቦልኪያ በበዛው ስልጣናቸው ተቆጥሮ በማያልቅ ሀብታቸው ከምንም በላይ ደግሞ በሚከተሉት ወጣ ያለ የህይወት ዘይቤ ምክንያት ዓለማችን ላይ የእሳቸውን ያህል ስቅ እስከሚለው ድረስ በየሰከንዱ ስሙ የሚጠራ መሪ የለም። የሱልጣኑ የግል ሀብት $30 ቢሊዮን እንደሆነ ይገመታል። ከዛ በላይ ግን አይናቸውን ጨፍነው በሚረጩት ገንዘብ ነው የሚታወቁት። ሱልጣኑ የሚኖሩት በምድራችን ላይ ካሉ ቤተ መንግስቶች ሁሉ ትልቁ በመባል በዓለም ድንቃ ድንቅ መጽሐፍ ላይ በሰፈረ ልዩ ቤተ መንግስታቸው ውስጥ ነው። ቤተ መንግስታቸው ለግንባታ ብቻ $1.6 ቢሊዮን ወጥቶበታል። በ2000 ካሬ ሜትር ላይ ያረፈው ቤተ መንግስታቸው በውስጡ በወርቅ የተንቆጠቆጠ የዙፋን ቤት፣ 1789 ክፍሎች፣ 257 መታጠቢያ ክፍሎች፣ 5000 ሰዎችን የሚያስተናግድ የመሰብሰቢያ አዳራሽ፣ ንጉሳዊ ቤተሰቦች የሚስተናገዱበትና 1500 ሰዎችን መያዝ የሚችል የመስገጃ ቦታ፣ የመንግስታዊ ስራዎች የሚከናወኑባቸው የተለያዩ ቢሮዎች፣ 110 የመኪና ማቆሚያ ጋራጆችና 200 ፈረሶችን የሚይዝ ቬንትሌተር የተገጠመለት የፈረስ ቤት ያለው ነው። ይህ አንዱ ቤተ መንግስታቸው ብቻ ሲሆን ወደ አሜሪካና እንግሊዝ ጉዞ ሲያደርጉ የሚያርፉባቸው በተመሳሳይ ቅንጡ የተሰሩ የመኖሪያ ቤቶችና ሆቴሎችም አሏቸው። ሱልጣኑ ጥሎባቸው መኪና ይወዳሉ። በእርግጥ በምድራችን ላይ ሌሎች መኪና የሚወዱ 10-20 ቢበዛ 30 መኪና ገዝተው አባካኝ የሚባሉ ሰዎች አሉ። የዛሬውን እንግዳችንን ግን ከነዚህ ሰዎች ጋር ቀላቅለው ደረጃቸውን ዝቅ እንዳያደርጉት። እሳቸው ቁጥ ነገር አይመቻቸውም። 7000 መኪኖች አሏቸው። አብዛኛዎቹ መኪኖቻቸው ደግሞ በልዩ ትዕዛዝ የተሰሩና ገበያ ላይ በድጋሚ የማይገኙ ናቸው። የመኪኖቻቸው አጠቃላይ ዋጋ $5 ቢሊዮን ይገመታል። አንድ ሮይስ ሮይስ መኪና ካለዎት ለጉራ ከበቂ በላይ ነው። እሳቸው ግን 600 ልዩ ሮይስ ሮይስ መኪናዎች አሏቸው። ሱልጣን ሐሰን አልቦልኪያ መኪና ብቻ ሳይሆን ወርቅም ይወዳሉ። ከሁሉም አበልጠው የሚወዷትና በብዛት በህዝብ ፊት የሚቀርቡባት ሮይስ ሮይስ መኪናቸው አብዛኛው ክፍሏ ከወርቅ የተሰራ ነው። ታላላቅ ሁነቶች ሲኖሩ በዋና ከተማው አደባባይ የሚዞርባት ሰረገላቸውና አብዛኛው የአውሮፕላናቸው ክፍልም በወርቅ የተለበጠ ነው። ሱልጣኑ 3 ቅንጡ የግል ጀቶችና 2 ሄሊኮፕተሮች አሏቸው። ቦይንግ 747 430 ጀታቸው በራሪው ቤተ መንግስት በመባል ይታወቃል። አውሮፕላኑ በመደበኛ ስሪቱ 400 ሰዎችን የማስፈር አቅም ቢኖረውም በሱልጣኑ ልዩ ፍላጎት መሰረት ግን እሳቸውንና ቤተሰቦቻቸውን ብቻ እንዲይዝ ተደርጎ በተለየ ዲዛይን ነው የተሰራው። አውሮፕላኑ በውስጡ የተንጣለለ የሱልጣኑ የዙፋን ቤትና የወርቅ ዙፋናቸው በውድ ዕቃዎች የተንቆጠቆጠ ሳሎን፣ ቢሮዎች፣ በምድራችን ላይ የመጨረሻ ደረጃ የኮሙኒኬሽን ቴክኖሎጂ የተገጠመለት የመሰብሰቢያ አዳራሽ፣ መኝታ ቤቶችና በወርቅ ባጌጡ ውድ ቁሶች የተሞላ ነው።
የግል ጀቶቻቸውም ሆኑ ሄሊኮፕተሮቹ 24 ሰዓት ዝግጁ የሆኑ ሱልጣኑ በፈለጉት በማንኛውም ሰዓት የሚንቀሳቀሱ የሙሉ ጊዜ ጥገና ሰራተኞች፣ አብራሪዎችና ሌሎች የበረራ ቡድን አባላት የተሟሉላቸው ናቸው። አባት ልጃቸውን ለማስደሰት ሲል በልደታቸው ቀን ስለሰጣቸው ውድ ስጦታ ብዙ ሰምታችሁ ሊሆን ይችላል። ሱልጣን ሐሰን አልቦልኪያ ለሴት ልጃቸው ልደት ምን እንደሰጧት ግን ልትገምቱ አትችሉም። ሱልጣኑ ለሴት ልጃቸው ለልዕልት አሚዳ ያላቸውን ፍቅር ለመግለጽ በልደቷ ቀን ቦይንግ 747 የግል አውሮፕላን ነበር የሰጧት። ምን አለፋችሁ ሱልጣኑ አባካይ ናቸው። ጸጉራቸውን ለመቆረጥ እንግሊዝ ድረስ የሚሄዱ ለአንድ ጸጉር ቁርጥ $20,000 የሚያወጡ ቅንጦተኛ መሪ ናቸው። በዛ ላይ ትንሽ ነገር አይወዱም። ብዙ ነዋሪዎች በሌላትና ቱሪስት በማይበዛባት ዋና ከተማቸው ባንዳር ሴሪ ቡጋዋን የገነቡት ባለ 8 ኮከብ ሆቴል ለዚህ ማሳያ ነው። ሆቴሉ የተገነባው እንደ አውሮፓውያን አቆጣጠር በ2000 ዓመተ ምህረት ነበር። ከዛሬ 26 ዓመት በፊት ማለት ነው። የሆቴሉ ግንባታ ያኔ $1.5 ቢሊዮን ወጥቶበታል። በመንግስታዊ ብሩናይ ኢንቨስትመንት ኤጀንሲ የተገነባው ኢምፓየር ሆቴል የ8 ኮከብ ደረጃ ተሰጥቶታል። ሆቴሉ ወደ ብሩናይ ለሚጓዙ የታላላቅ ሀገራት መሪዎች ማረፊያ ሆኖ በማገልገል ላይ ይገኛል። ሐምሌ 15 ቀን የሱልጣን ሐሰን አልቦልኪያ የልደት ቀን ሲሆን በብሩናይ ብሔራዊ በዓል ነው። ልደታቸው በሀገር አቀፍ ደረጃ ለተከታታይ 15 ቀናት በታላላቅ ህዝባዊ ሁነቶች ይከበራሉ። በዚህ ወቅት ሁሉም የሀገሪቱ የንግድ ተቋማት ለሱልጣናቸው ያላቸውን ፍቅርና አክብሮት መግለጽና የመልካም ምኞት መግለጫ እየጻፉ በራሳቸው ላይ መስቀል ይጠበቅባቸዋል። በእርግጥ በአዘቦት ቀንም ቢሆን ሁሉም በብሩናይ የሚገነቡ ህንፃዎች የሱልጣኑንና የባለቤታቸውን ፎቶ በግድግዳቸው ላይ የመስቀል ብሔራዊ ግዴታ አለባቸው። ሱልጣን ሐሰን አልቦልኪያ ሲበዛ አባካይ ናቸው ሊባል ይችላል። የታናሽ ወንድማቸውን የልዑል ጀፈሪ ቦልኪያ አባካኝነት የሰማ ሰው ግን ሱልጣኑ ይማሩ ማለቱ አይቀርም። ከምዕራባውያን ታብሎይድ ጋዜጦችና ከመጽሔቶቻቸው ፊት ጠፍቶ የማያውቁት ሽቅርቅሩ ልዑል ለ14 ዓመታት የብሩናይ የፋይናንስ ሚኒስትርና የሀገሪቱን የነዳጅ ገቢ የሚቆጣጠረው የብሩናይ ኢንቨስትመንት ኤጀንሲ ሊቀመንበር ነበሩ። በስልጣን ላይ በቆዩባቸው 14 ዓመታት ወደ ሀገሪቱ የነዳጅ ካዝና እጃቸውን እየላኩ ያወጡት ገንዘብ $40 ቢሊዮን እንደሆነ ይገመታል። ሁሉም ነገር አንጻራዊ ነውና አባካኝ ቢባሉት ሱልጣን ራሳቸው ታናሽ ወንድማቸውን በጣም ከመታዘባቸው የተነሳ ከስልጣናቸው አንስተው ፍርድ ቤት ገትረው በሀገር ውስጥና ከሀገር ውጭ ያለውን ሀብታቸው እንዳይንቀሳቀስ አደረጉ። በኋላም በቤተሰብ ሽምግልና የዓለማችን ታላላቅ ሰዎችም በመሃል ገብተው አሳረቋቸው። ልዑል ጀፈሪም ከሀገሪቱ የነዳጅ ገቢ እየዘረፉ ከገዟቸው በተለያዩ ሀገራት ከሚገኙ ንብረቶቻቸው መካከል 500 ቤቶች፣ 2000 መኪኖች፣ 9 አውሮፕላኖችና 5 ቅንጡ ጀልባዎችን እንዲመልሱ ተደረገ። ሱልጣን ሐሰን አልቦልኪያ 12 ልጆች አሏቸው። እሳቸው በልዩ ሁኔታ የሚወዱት በመላው ዓለም 3.2 ሚሊዮን የኢንስታግራም ተከታይ ያላቸው ዝነኛው ልጃቸው ልዑል አብዱል ማቲንም ልክ እንደ አባቱና አጎቱ ሁሉ በአባካኝነቱ ይታወቃል። የ33 ዓመቱ ልዑል ማቲን ፖለቲካ፣ ዓለም አቀፍ ግንኙነት፣ ውትድርናና የጦር ሄሊኮፕተር አብራሪነት ትምህርቱን በእንግሊዝ የተከታተለ ሲሆን በ2004 ትዳር መስርቷል። ልክ እንደ አባቱ ሁሉ መኪና እንደሚወድ የሚነገርለት ማቲን የመኪኖቹ ብዛት ተቆጥሮ አያልቅም ይባላል። ሱልጣኑና ቤተሰቦቻቸው እንዲህ እንዳሻቸው የሚረጩትን ገንዘብ የሚያገኙት ከሀገሪቱ የነዳጅ ገቢ ነው። ብሩናይ የእንግሊዝ ቅኝ ግዛት ነበረች። የእንግሊዙ ነዳጅ አምራች ድርጅት ሼል በ1929 በብሩናይ ነዳጅ አገኘ። ከዚያች ዓመት ጀምሮ የቦልኪያ ስልጣናዊ ቤተሰብ ሕይወት እስከ ወዳኛው ተቀየረ። በ1984 ሀገሪቱ ከእንግሊዝ ቅኝ ግዛት ነፃ ከወጣች በኋላ ደግሞ ቤተሰቡ የሀገሪቱ ሀብት አድራጊ ፈጣሪ ሆነ። ብሩናይ ትንሽዬ ሀገር ናት። የዜጎቿ ቁጥር ግማሽ ሚሊዮን እንኳን አይሞላም። ትክክለኛው ቁጥራቸው ከ450 ሺህ እስከ 490 ሺህ ይገመታል። 80 ከመቶ ዜጎቿ በከተማ የሚኖሩ ሲሆን ከግማሽ በላይ የሚኖሩት ደግሞ በዋና ከተማዋ ነው። ዋና ከተማቸው ባንዳር ሴሪ ቡጋዋን ትባላለች። ሞቃት ብትሆንም አረንጓዴ ናት። ምናልባትም የትም ዓለም በማያገኟቸው ቅንጡ ህንፃዎች ያሸበረቀች ናት። ሙሉ ሀገሪቱ ለሁለት የተከፈለች ስትሆን ድሮ ከምዕራቡ የሀገሪቱ ክፍል ተጉዞ የምስራቁን ክፍል ለማግኘት ማሌዥያ ማቋረጥ ግድ ነበር። እድሜ ለመንግስታቸው 30 ኪሎ ሜትር የሚረዝም የውቅያኖስ ላይ ድልድይ ገንብቶ ከሰው ሀገር ሳይገቡ እንዲገናኙ አደረጋቸው።
በ1.2 ቢሊዮን ዶላር ወጪ ተገንብቶ እንደ አውሮፓውያን አቆጣጠር በ2020 የተጠናቀቀውና በደቡብ ምስራቅ ኤዥያ ረጅሙ የሆነው ድልድይ ሱልጣን ሐጂ ኦማር አሊ ሰይፈዲን ድልድይ ይባላል። የሱልጣኑና የቤተሰቦቻቸው አባካኝነት የበዛ ቢሆንም ዜጎቻቸውም የበረከቱን ባይሆን የተረፍራፊው ተቋዳሽ ናቸው። የሀገሪቱ ዜጎች ምንም አይነት የጤና እክል ቢገጥማቸውም መንግስት ሆስፒታል ገንብቶ ባለሙያ ቀጥሮና ማሽነሪዎችን አሟልቶ ስለሚጠብቃቸው የፈለጉት የመንግስት የጤና ተቋም ሄደው በነፃ መታከም ይችላሉ። የካርድ፣ የምርመራ፣ የአልጋ ወይም የመድኃኒት የሚጠይቃቸው የለም። ቀላል የጤና ምክር ከመጠየቅ ጀምሮ አምቡላንስ ጠርቶ አልጋ ይዞ ከባድ ቀዶ ጥገና እስከ ማድረግ ሁሉም አገልግሎቶች በብሩናይ ነፃ ናቸው። ትምህርትም እንዲሁ ከኬጂ ጀምሮ የኤሌመንተሪ፣ የሃይ ስኩል፣ የፖሊቴክኒክ እና የዩኒቨርሲቲ ትምህርቶች በብሩናይ በነፃ ነው የሚሰጡት። በበቂ የቴክኖሎጂ መሳሪያዎች፣ ቤተ ሙከራዎችና ቤተ መጻሕፍት የተሞሉ በቋንቋ ሳይንስና ሂሳብ ላይ ያተኮሩ የትምህርት ተቋማቶቿ ጥራት ያለው ትምህርት ያቀርባሉ። ለሀገሬው መምህራን በቂ የሥራ ላይ ስልጠና ከመስጠት ጀምሮ የትምህርትን ጥራት ለመጠበቅ ሲባል በመንግስት ትምህርት ቤቶች የውጭ መምህራን ተቀጥረው ያስተምራሉ። በትምህርታቸው ጥሩ ውጤት ያመጡ ተማሪዎች ከሀገር ውጭ በታላላቅ ዓለም አቀፍ ዩኒቨርሲቲዎች መማር ቢፈልጉ ውጤታቸውንና የመግቢያ ፈተና ወስደው ማለፍ እስከቻሉ ድረስ መንግስት ሙሉ ወጪውን ሸፍኖ ያስተምራቸዋል። በዚህ ዕድል ተጠቃሚ የሆኑ አብዛኞቹ የብሩናይ ተማሪዎች ትምህርታቸውን በእንግሊዝ፣ አውስትራሊያ፣ ሲንጋፖር፣ ኒውዚላንድ እና ማሌዥያ ይከታተላሉ። በሀገር ውስጥ የሚማር ማንኛውም ተማሪ ተጨማሪ እገዛ ካስፈለገው ከመንግስት ቀጥተኛ የፋይናንስ ድጋፍ ይደረግለታል። የብሩናይ መንግስት ዜጎቹ የቤት ባለቤት እንዲሆኑ ተግቶ ይሰራል። መሬት በነፃ ከማቅረብ ጀምሮ መካከለኛና ዝቅተኛ ገቢ ላላቸው ዜጎች ቤትና አፓርትመንቶችን እየገነባ ቤቶቹን ሲገነቡ ካወጡት ወጪ እጅግ ባነሰ ዋጋ በብድር ያቀርብላቸዋል። ቤቶቹን እየገነባ ለዜጎቹ የሚያቀርበው አርፒኤን የተሰኘ የመንግስት ተቋም ሲሆን የቤት ባለቤት እንዲሆኑ አዲስ ተጋቢዎችና ብዙ የቤተሰብ አባላት ላላቸው ዜጎች ቅድሚያ ይሰጣቸዋል። በአብዛኛዎቹ ሀገራት ጡረታ ለማግኘት የመንግስት ወይም የግል ተቀጣሪ ሰራተኛ መሆን በየወሩ ከደሞዝዎት እየቀነሱ ከመንግስት ጋር መቆጠብ ያስፈልገውታል። ሲያረጁ ለጡረታ የሚሰጡት ቀድሞ የቆጠቡት የራስዎት ገንዘብ ነው። በብሩናይ ግን እድሜው 60 ዓመት የሞላውና የመንግስትን ድጋፍ የሚፈልግ ማንኛውም የሀገሪቱ ዜጋ ስራ ነበረ ወይስ ሳይባል የደሞዙ መጠን ሳይጠየቅ በየወሩ የጡረታ ገንዘብ ይቆረጥለታል። በብሩናይ ግብር ብሎ ነገር አይታወቅም። መንግስት ራሱ እርዳታ ይሰጣቸዋል እንጂ ጥረው ግረው ካገኙት ደሞዝ ግብር አይቆርጥም። ነግደውም ሆነ አርሰው ያገኙት ገንዘብ የእርሶ ብቻ ነው። የሥራ ግብር፣ የትርፍ ግብር፣ የገቢ ግብር፣ የታክሲና የግንባታ ግብር፣ የንብረት ግብር ቫት፣ ዊዝወልድና ሌሎች የታክስ አይነቶች በብሩናይ አይታወቁም። ብሩናይ ኑሮ ርካሽ ከሚባሉባቸው የዓለማችን ሀገራት ቀዳሚዋ ናት። መንግስት ለዘርፉ ከፍተኛ ድጎማ ስለሚያደርግ መብራትና ውሃ አይከፈልባቸውም በሚባል ደረጃ ርካሽ ናቸው። ለዜጎች በሚቀርቡ የፍጆታ ዕቃዎች በተለይም ለዘይት መንግስት ከፍተኛ ድጎማ ስለሚያደርግ ዋጋቸው ዝቅተኛ ነው። የሀገሪቱ መንግስት የከተማውን ብቻ ሳይሆን በግብርና የሚተዳደረውን የገጠሩን ነዋሪ ህይወት ለመቀየርም ድጋፍ ያደርጋል። ለገበሬው በሚቀርቡ ማዳበሪያ፣ ምርጥ ዘርና ምርታማነት ሊያሳድጉ ለሚችሉ የግብርና ቴክኖሎጂዎች መንግስት ከፍተኛ ድጎማ ያደርጋል። በብሩናይ በአማካይ አንድ ሰው አንድ መኪና አለው። ብዙ የቤተሰብ አባላት ያላቸው ዜጎችና አካል ጉዳተኞች የመኪና ባለቤት እንዲሆኑ መንግስት ድጋፍ ያደርጋል። በዚህ ምክንያት በዋና ከተማዋም ሆነ በተለያዩ የሀገሪቱ አካባቢዎች ታክሲና ባስ እንደ ልብ ማግኘት አይቻልም። ያሉትም ቢሆኑ የጥራት ደረጃቸው በሀብታቸው ልክ የሚገለጹ አይደሉም። ብሩናይ ከሄዱ ከቦታ ቦታ ለመንቀሳቀስ ዳርቲ የተሰኘውን የመርቲ ታክሲ መጠቀም ይኖርባቸዋል። በብሩናይ የሀገሪቱ ዜጎች የተማሩና ጥሩ ገቢ በሚያስገኝ ስራ ላይ የተሰማሩ ናቸው። የብሩናይ ዜጎች እጅግ ሰው አክባሪ፣ እንግዳ ተቀባይና በቀላሉ የሚግባቡና በማንኛውም ሰዓት እርዳታቸውን ቢፈልጉ ከጎን መቆም የሚችሉ ናቸው። የሀገሪቱ የሥራ ቋንቋ ማላይ ቢሆንም በትምህርት ቤት እንግሊዘኛ ከፍተኛ ትኩረት ስለሚሰጠው ባለፈ ታሪካቸውም የእንግሊዝ ቅኝ ግዛት ስለነበሩ ሁሉም ዜጎች በሚባል ደረጃ እንግሊዘኛ ተናጋሪ ናቸው። ብሩናይ በሸሪያ ሕግ የምትመራ ሀገር እንደመሆኗ ብዙ ሕጎቿ ጠበቅ ያሉ ናቸው። በሀገሪቱ ሲጋራ ማጨስና አልኮል መጠጣት ወንጀል ናቸው።
የመጠጥ ባሮችም ሆኑ የምሽት ቤቶች በሀገሪቱ የሉም። መጠጣትና መደነስ ከፈለጉ ግን ድንበር አቋርጠው ከዋና ከተማው በ45 ደቂቃ ርቀት ላይ ወደሚገኘው የማሌዥያ ድንበር መሄድ ይኖርበታል። ችግሩን የተረዳቸው ማሌዥያ ድንበር ላይ ከተማ አቋቁማ መጠጥ ቤቶችንና የምሽት ጭፈራ ቤቶችን አዘጋጅታ የብሩናይ ጎብኚዎችንና መዝናናት የሚፈልጉ ዜጎችን ተቀብላ ታስተናግዳለች። በእርግጥ ብሩናይ ሀብታም ሀገር ብትሆንም ሁሉም ዜጎቿ የሀብት ማማ ላይ የተፈናጠጡ ናቸው ማለት ግን በተለይም ከነዳጅ የሚገኘው ገንዘብ የሱልጣኑ ቤተሰቦች የሚመነሸንሹበትን ያህል ለተራው ዜጋ አይደርስም። ምናልባትም ብሩናይን የምናነጻጽረው እንደ ናይጄሪያ ካሉ በነዳጅ ሀብት የበለጸጉ ነገር ግን ዜጎቻቸው በከፍተኛ ድህነት ከሚዳክሩባቸው ሀገራት ጋር ከሆነ የብሩናይ ዜጎች በአንጻራዊነት የታደሉ ናቸው ማለት ይቻላል። ሆኖም ከነዳጅ የሚገኘውን ገንዘብ የራሳቸውን ብቻ ሳይሆን የዜጎቻቸውን ሕይወት ለመቀየር ቀና ደፋ ከሚሉ አንዳንድ የአረብ ሀገራት ጋር ካነጻጸርናቸው ግን የብሩናይ ዜጎች በድህነት ውስጥ ነው የሚኖሩት ማለት ይቻላል። አንድ መረጃ እንንገራችሁና የዛሬውን ጉብኝታችንን እናሳርግ። የብሩናይ የመገበያያ ገንዘብ የብሩናይ ዶላር ይባላል። አንድ የአሜሪካን ዶላር በ1.3 የብሩናይ ዶላር ይመነዘራል። የሚገርመው ግን በብሩናይ የፈለጉትን ዕቃ ገዝተው የፈለጉትን አገልግሎት ተጠቅመው በሲንጋፖር ዶላር መክፈል ይችላሉ። በ1967 ሁለት ሀገራት ባደረጉት ልዩ ስምምነት መሰረት የብሩናይ ዶላር ከሲንጋፖር ዶላር ጋር እኩል ዋጋ ያላቸው ሲሆን የአንዳቸው የመገበያያ ገንዘብ በሌላው ሀገር ሕጋዊ ተቀባይነት አለው። የዛሬውን ጉብኝታችንን በዚሁ እናብቃ። አብራችሁን ስለቆያችሁ እናመሰግናለን።